ሰላም ወገንታት እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን ደህና ነኝ። እንግዲህ በጃኒ ባዶናይ እንዲሁም ደግሞ በጃኒ እናት አባት ምናምን ነው የመጣሁት ማለት ነው። ልመጣ ያሰብኩ በቀደም ዕለት ነበር ግን አልቻልኩም ማለት ነው። ሰሞኑን ትንሽ ቢዚ ነኝ ጋይስ እና ግን ያየሁት የተረዳሁት ነገር ስላለ እንዲሁም ደግሞ በመጀመሪያ ደረጃ ጃኒ ኢዝ ኪዩን ኦኬ። ጃኒ በጣም ጀግና አንበሳ ማለት ማንም የማይደርስባት ሴት ነች። ለምን አትሉም? በዚህ እድሜዋ ማለት ነው። ጃኒ ሊትል ልጅ ነች ገና ትንሽዬ። እንግሊዝኛም ቀጥላቅለላችሁ ያው ምናልባት አማርኛ ማይገባችሁ ሰዎች ስላላችሁ ነው በዚህ ልክ እንደዚህ ድንዝ ያላችሁ ብዬ ስላሰብኩኝ ነው። ነው ኦኬ። ጃኒ ኢዝ ሊትል ውመን ነው ገርል ነች አላቅም ብቻ ግን በት ዩ ዶንት አንደርስታንድ ጃኒ ኦኬ። ጃኒ ኢዝ ቶማች ናይስ ጋይዝ እግዚአብሔርን እያናደዳችሁኝ ነው። እኔ የምለው ማለት ነው ሴት ላይ ሲሆን ምንድነው የሚፈላባችሁ ነገር አለ እንዴ? ምንድነው የሚፈላ ነገር? አንድ የፈላ ነገር ይፍላባችሁ እንጂ ምንድነው? ልጅቱ ምን አድርጌ ነው የምትላት? ምንድነው ቁልጥ አደረጋችሁ? ግን ደግሞ ጃኒ መስሚያዋ ጥጥ ነው። አሰማችሁም? ደስ የሚለው ነገር ከጃኒ በጣም ብዙ ደባሪ ጊዜዎችን አሳልፋለች። ጠንካራ ሴት ናት። አይደለም እናንተ ዛሬ የማይሆን ነገር ዝም ብላችሁ ባወራችሁት ልትሰበር ልትወድቅላችሁ ቀርቶ ማለት ነው። ባለፈው ማይታችኋል። በጣም ከባድ ነገሮችን ያለፈች ልጅ ናት። ኢዝ ስትሮንግ እና ደግሞ ኪንግ ማን ደግሞ ከእሷ ጋር ነው። አዶኒ ማለት ነው። አዶኒ ኢዝ ኪንግ ኦኬ። እሱ ከእሷ ጋር ነው። ስለዚህ ጀግና ወንድ ካጠገቧ ሆኖ ጀግና ሴት ምንም አትንሸራተትም፣ አትወድቅም፣ አትሰበርም። ግን እናንተ በጣም ቁልጥ ያደርጋችኋል። በተለይ ማለት ነው ሴት ሆናችሁ ሴት ላይ እንዲሆ ብላችሁ የምትነሱ ምን አባታችሁ ታርጋችሁ በአናታችሁ ተተከሉ። እሺ ስታስጠሉ ማለት ነው። እግዚአብሔርን በጣም ነው የምትደብሩት። ይኸውላችሁ በመጀመሪያ ደረጃ ይሄ ለእናንተ አለባበስ ምናምን ማለት እንዴት ነው? ምን ትልበስላችሁ እናትየዋ እንዴ? እኔ እኮ እግዚአብሔርን ማለት ፎከስ ስለማላደርግ ምናምን ነገሮቹ ላይ ነገሩ በጣም እንትን ብሎ ምናምን ነገር የሆነ ስለ እና አዶናይ ስሪ ምናምን የሚል ቪዲዮ አይቼ ነው ከኔ ጋዛ ምንድነው ነገር ብዬ ቼክ ማድረግ ጀመርኩ ማለት ነው። ቪዲዮ ሲፖስቱ ያለው ምናምን ግን ምን እየተፈጠረ እንዳለ አላየሁም ነበርና ከዛ ቼክ ማድረግ ሲጀምር ግን የሆነ የአባት ፎቶ እንትን እያላችሁ የእናት ፎቶ እንትን እያላችሁ እናቱ አለባበሷ ምናምን እንዴ አለባበስ እኮ ማለት ነው አይደለም ገጠር ከተማ አይደለም የክልል መለያየት ቀርቶ ሁሉም አሁን ለምሳሌ እንዴት ነው እያንዳንዱ እናቶች የራሳቸው አለባበስ አላቸው። እናትየዋ ስትር ያለች ቁጥብ ያለች ደስ የምትል እናት ናት። አትታያችሁም? ልጅቷን አሳድጋ እዚህ ደረጃ ላይ ያደረሰች ኦኬ። እናቷ ልጅቷን ስለምትረዳ እንዴት ነው የሚባለው ይሄ አንደርስታንድ ስለምታደርጋትና በሷ በቃ ፕራውድ ስለምትሆን እንዴት ነው ይሄ ነገሮቹን ስለምትተማመንባት ነው ለቀቅ ስላደረጓት እዚህ ጋር ልደርስ የቻለችው አባቷም እናቷም ማለት ነው። እናንተ ምን ቤት ናችሁ? ምን ቤት ናችሁ እናንተ? የእናት ይውላችሁ በመጀመሪያ ማለት ነው እናንተ የሰው እናት ስትናገሩ የእናንተ እናት ትነካለች። አሁን የሆነ ነገር ልላችሁ ፈልጌ ነበር ግን እናታችሁ አሳዘነችኝና ተውኩኝ። በእናንተ የተነሳ እናቶች መነካት የለባቸው። እባካችሁ አድቡ። አደብ እንኳን የላችሁ። ዝም ብላችሁ እዛ ጋር መናገር ስለቻላችሁ መጻፍ ስለቻላችሁ ብቻ ዝም ብላችሁ ምጽፉ ዝም ብላችሁ የምትናገሩ ልቅ የሆናችሁ ሰዎች አላችሁ። ስርዓት ያዙ። አደብ አድርጉ። እግዚአብሔርም በጣም ነው የሚደብረው። ጃኒ ቼክ አታረጋችሁም። እናንተም አምናም እዛው ላይ ናችሁ። እሷ ላይ ብላ ቁጭራ ታያቷላችሁ። ዘንድሮም እዛው ላይ ናችሁ። እሷ እያደገች ለእናት ለአባቷ ቤት ሰርታ ፏ ያለ ቤት ሰርታላቸው እየኖሩ ያሉ ሰዎች ናቸው በዚህ እድሜዋ ማለት ነው። አንቺ ግን 100 ዓመት ሆኖሻል። ግን ገና ስቲል እስካሁን ከእናትሽ እባክሽ 1 ብር ስጪ 2 ብር እያልሽ ከእናትሽ ትቀፊያለሽ። አይደለም እናትሽ ልታግዥ ቀርቶ ማለት ነው። ቅፈላችሁን ተው። ከመቀፈል ውጭ መጀመሪያ ኦኬ። እንደዚህ እናት ጋር ይሄን ያክል ብር ፈልጋለሁ ለዚህ ፈልጋለሁ እያልሽ ከምትለምኝ እናትሽን አንቺ ለእናትሽ ስጪ ኦኬ። ጃኒ ጀግና ሴት ስለሆነች እናቷን አባቷን አይተሻል። ከጀግናው ባሏ ቤተሰቦች ጋር ቀላቅላ ፏ ያለ ጊዜ እያሳለፉ ነበር። አንቺስ ምን ታደርጊያለሽ? እናትሽ ተደብቀሽ ነው በእናትሽን ተደብቀሽ አትሄደሽ ነው የሆነ መብላት መጠጣት መዝናናት ካለብሽ የምትዝናኙ የምትበዩ የምትጠጪው። ጃኒ በእናቷ ስለኮራችባት በእናቷ ስለማታፈር በአባቷ ስለኮራች ስለምትኮራበት ነው ይዛቸው የመጣችው ኦኬ። እኔ በጣም ብዙ ጊዜ አንዳንዴ ምን አለ መሰላችሁ እናትና አባትን ወደ ሶሻል ሚዲያ ይዛችሁ ስትመጡ በጣም ብዙ የሚወዳቸው ሰው የሚያከብራቸው ሰው እንዳለ ሁሉ እንደዚህ ደግሞ የወረዳ አመለካከት ያላቸው ወራዳዎች ደግሞ አሉ። ለዛ ነው ብዙ ጊዜ እናት አባት ወደ ሶሻል ሚዲያ እንዳይመጡ የምፈልገው ማለት ነው። ስለዚህ አደብ አድርጉ። አዶናይ ምርጥ ባል ነው። እግዚአብሔርን ሁሌም ከጎኗ ነው። ጃኒም ደግሞ ጀግና ሴት ነች ኦኬ። ስለዚህ ዝም በሉ ዝም
እንዴ ምንም ምንድነው እንከን የማይወጣባቸው ላይ እንከን አታውጡ። ጅል ናችሁ እንዴ? ልጅቱ ቤት እኮ የሰራች ልጅ ናት አይደለም? ለልብስ ማለት ነው። ነፍ ልብስ ነው ማዘሯ ያላት፣ ግን የምትፈልገውና ምርጫዋን ነው የምትለብሰው። ከዛ በላይስ ምን ትልበስላችሁ? ምን ትሆንላችሁ? ምንድነው የምትፈልጉት? እቺ እኮ እናት እኮ ናት። እናት፣ የተከበረች እናት። ወጣት ልጅ እኮ አይደለችም ራቁቷን ወይ ደግሞ የሆነ ነገሩና የምትመጣው። ምናልባት ወጣት ልጆች አሁን ላይ እንደፈለጉ የሆነ ነገር ይለብሳሉ፣ መብታቸው። እናቶች ግን እንደዛ አይደሉም። በአጭሩ ምንድነው ጅል ናችሁ እናንተ ሰዎች። እንደዚህ እያላችሁ ሪምባ የምትሉ ማለት ልጥሏት ፈልጋችሁ ከሆነ አትወድቅ። ብዙ ጊዜ ወድቃ ተነስታ እዚህ ጋር የደረሰች ልጅ ናት። እናንተ ልጥሏት በምታደርጉት ነገር እሷ ደግሞ ከፍታዋን እያሳየቻችሁ ነው። ስለዚህ ተቃጠላችሁ፣ ተንገበገባችሁ። ምንም ማድረግ አይቻልም። ጃኒ ወደፊት ከኪንግሽ ጋር ማለት ነው ከአዶኒ ጋር ፏተ ያለሽ እናት አባቶች ረዥም ዕድሜ ከጤና ጋር ይስጥልሽ። ገና ከዚህ በላይ እንድትጠሪያቸው እግዚአብሔር ይፍቀድልሽ። ትዳርሽን እግዚአብሔር ይባርክልሽ። የምሬን ነው። ትልቅ ደረጃ ላይ ትደርሳላችሁ። ፈጣሪ ትዳራችሁንም ህይወታችሁን ሁሉ ነገር ይባርክላችሁ። ምላሳሞቹን ያዝላችሁ። እናንተ ጎን ያሉትን ደግሞ ከፍ ያደርግላችሁ። ወዳችኋለሁ። በርቱልኝ። ሌሎቻችሁ አድው። መልካም ቀን ባይ